ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ገባ ገባ ብላችሁ እስቲ ሰላም ሰላም እያለሁ እንዴት ናችሁ? አሁን ብርድ መጥቷል። ብርዱ እንዴት እያደረጋችሁ ነው? በጣም እየበረደ ነው። ያኔ ምን እንደለበስኩት በጣም ወፍራም ነው እና ይሄን ሁሉ ያደረኩት በብርድ ምክንያት ነው። በጣም እየበረደ ነው። እኔ ደግሞ ብርድ አልችልም። የዚህ ሀገር ብርድም በጣም ይከብዳል። ሙቀትም ከመጣ በዛው ልክ በጣም ይከብዳል። በሙቀትም ጊዜ እንግዲህ ፈጣሪ ያስችልን። ፈጣሪ ወደ ሀገራችን በሰላም ይመልሰን። እግዚአብሔርን እኔ በጣም ነው ያስጠላኝ የዚህ ሀገር ኑሮ። በቃ ሁሉ ነገር ያስጠላል። የእውነት ለምን እንደሆነ አላውቅም፣ ሁሉ ነገር ነው የሚያስጠላ እና ብር ማግኘታችን ነው እንጂ እኔ ሌላ ነገር በጣም ነው ያስጠላኝ። እንግዲህ እስቲ ቤቱን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሞኒ ሆኜ ልገባ አስቤያለሁ። በእናንተ እገዛ ነው ይሄ ሁሉ የሚሆነው። እስቲ አግዙኝና ሞኒ ሆኜ በር ሰርቼበት ሀገር ቤት ሲሄድ በቃ አጠር ያለው ቪዲዮ ብሰራ አሪፍ ነው ብዬ እያሰብኩኝ ነው። እንግዲህ እዚህ ሞኒ ከሆንኩኝ ኢትዮጵያ ሄጄ ኔትወርክን ቢያስቸግረኝ አንዳንዴ ቪዲዮ በለቅበት ችግር የለውም። ለሳምንት የሚሆነኝ በሳምንት አንዴ ራሱ ብለቀው እሰራለሁ እያልኩኝ ነው። እግዚአብሔር ካለ እንግዲህ በዛ ልክ ደግሞ እናንተ የካገዛችሁኝ ነው ሞኒ መሆን የምችለው። እስቲ አግዙኝና አበረታቱኝ። ቤቴን እኔን ካያችሁ ላይክ ሰብስክራይብ ሳታደርጉ እንዳታልፉ እላችኋለሁ እና ላይክ አድርጉልኝ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዌልካም፣ እንኳን በሰላም መጣችሁ። ቤቱን ላይክ አድርጉልኝ። ላይክ እያደረጋችሁ ገባ በሉ። እንዴት ነው ብርድ እንዴት ይዟችኋል? በጣም እየበረደ ነው። እስቲ ኮመንት ጻፉ። እስቲ ማን እንዳለ አላውቅም። አንድ ሰው ይታየኛል። ላይክም እያደረጋችሁ እስቲ ቆይቻለሁ ላይፍም ከገባሁኝ። ለምን በቃ ሰው አይመጣም፣ ይደብረኛል። ብቻዬን መለፍለፍ እንደዚህ ስለማያስጠላኝ ሰው በመጣ ከሰው ጋር እንደዚህ ይወራል። ሰው ከሌለ ደግሞ ብቻሽን ስትተኝ በጣም ይደብራል። ለዛ ብዬ በቃ እኔ ላይፍ ስገባ ሰው ስለማይገባ በጣም እያስጠላኝ ነው ላይፍ ማስራት። እንግዲህ እንዴት ሆኜ መሆን እንደምሆን አላውቅም። እስቲ ምስጢሩን የምታውቁ ሰዎች ካላችሁ ንገሩኝና ዌልካም ብያለሁ። እንኳን በሰላም መጣችሁ። በገነጋን ፍተኒ መነኮ ላይኪና ጎዳ ሀራ ወርታታን ሰብስክራይብ ቢታሳቲ መነኮትቲ ቤተሰበታ ጀቻን እስንቲ ትትናን እስንቲ ወጣይቹላ እና ዋሪ ሀራው ታታ ሰብስክራይብ ዋሪ ዱራን ጅርተን ታተን ሞ ላይክ አድርጉልኝ እና እስቲ ኮመንት ጻፉ። ማን እንደመጣ አይታየኝም። ኮመንት እየጻፋችሁ ለሰው እየታየኝ ነው። ለሰው 3-4 ሰው አሉ፣ ግን ማን እንዳለ ማን እንደመጣ አይታወቅም። ለምን ኮመንት ብትጽፉ አውቃለሁ። ኮመንት ስለሌለ ምንም አውቀው ነገር የለም እላችኋለሁ። ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ኮመንት ጻፉልኝ እስቲ ማን እንደመጣ ለማየት ኮመንት ጻፉ።
ዌልካም ብያለሁ። እንኳን በሰላም መጣችሁ። እንዴት ናችሁ? ገባ ገባ ብያላችሁ ቤቱን ላይክ አድርጉልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እስቲ ምን ትላላችሁ? ገና በዚህ ሰዓት ልብስ ልተኩስ ነው። እስቲ ቤቱን ላይክ እያደረጋችሁልኛ ገና በ5 ሰዓት ልብስ የምተኩስ ሰው አለ እንደኔ? እስቲ ካላችሁ በኮሜንት ጻፉልኝ። ከምሽቱ 5 ሰዓት ልብስ የምተኩስ አለ እንደኔ? የአረብ አገር ኑሮ እንዴት እንደመረረኝ እስቲ ኮሜንት ላይ እንዴት ናችሁ? እናንተን አለመረራችሁም? ጻፉልኝ እስቲ አስተያየት ስጡኝ። እንግዲህ ሰው የለም። እኔ ያስጠላኝ ደብሮኛል። ላይክ የማረግም የለም። መዝሙር ልክፈታ። ሰላም ሰላም ብያለሁ። ቤቱን ላይክ እያደረጋችሁ ሰብስክራይብ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ጻፉልኝ። ኮሜንት ጻፉልኝ። ማን እንደመጣ ስለማይታወቀኝ ኮሜንት ጻፉልኝ። ዌልካም ብያለሁ። እንኳን በሰላም መጣችሁ። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እግዚአብሔር ይመስገን። ቤቱን ላይክ አድርጉ። ኮሜንት ጻፉ። እስቲ ማን እንደመጣ አይታወቅም። ኮሜንት ጻፉና ራይት ፎር ሚ ኮሜንት ሰፖርት ማይ ቻናል። ዌልካም ዌልካም። እንኳን በሰላም መጣችሁ። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እግዚአብሔር ይመስገን ይሁን። ቤቱን ላይክ እያደረጋችሁ ላይክ ሳታርጉ መውጣት ነው። ላይክ አርጉት። ቤቱ ካሜራዬም እንግዲህ ማውራት ነው መሰለኝ በደንብ ያሳየኝ አይደለም። እንግዲህ ምን ይደረጋል? ስቀርቡ ደግሞ በጣም እንትን ይለኛል። ዌልካም። እንዴት ነህ? ሰላም ነው? ራጂን ሃይ አር ዩ? ላይክ ፎር ሚ ሜክ ሰብስክራይብ። ዌልካም ዌልካም። እንኳን በሰላም መጣችሁ። ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላም ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። ቤቱን ላይክ እያደረጋችሁ እስቲ ኮሜንት ጻፉ። ብዙ ሰው ይታየኛል፣ ግን የአንድ ሰው ኮሜንት ብቻ ነው የምታየኝ እና ቤቱን ላይክም እያደረጋችሁልኝ ሰብስክራይብ፣ ላይክ እስቲ ኮሜንት ጻፉ። ማን እንደመጣ አይታየኝም። ዌልካም ብያለሁ። ለመጣችሁ ወደ ቤቴ ጎራ ያላችሁ ሁሉ ዌልካም። እንዴት ናችሁ? ሁሉ ሰላም?
ይመስገን። እንዴት ናችሁ? እስቲ ቤቱን ላይክ አርጉልኝ ባካችሁ፣ አባካችሁ ላይክ እያደረጋችሁ ቤቱን ሞቅ ሞቅ አርጉት። እስቲ ቤቱ ባዶ ሲሆን ይደብራል፣ ላይክ ሳይኖሩ ይደብራል። እንዳይደብረው እስቲ ዌልካም እንኳን በሰላም መጣችሁ። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቤቱን ላይክ እያደረጋችሁልኝ ነው። ላይክ አድርጉልኝ እስቲ። እንዴት ናችሁ? ደጅን እያንኳኳ ተመላልሶ ቤቴ ጉድለቴን ሞልቶታል እንዲያበራ ፊቴ ትናንትን አሻግሮ ያበቃኝ ለዛሬ ስሙ ድልድዬ ነው ሚስጥር ለመኖሬ ትናንት የጠበቀኝ አለ ከኔ ጋራ በፈረሰው በኩል ቤቴን እየሰራ ከጽኑ ሐዘኔ እንባዬን የሚያብስ ዌልካም እንዴት በሰላም መጣችሁ? የናዝሬቱ ኢየሱስ ይሄ መዝሙር ተጋበዙልኝ። ለእናንተ ግብዣ ነው። ደጅን እያንኳኳ ተመላልሶ ቤቴ ተጋበዙልኝ ውዶቼ። ለእናንተ ማንም ነገር የለም። ተጋበዙልኝ። ትናንትን አሻግሮ ያበቃኝ ለዛሬ ስሙ ድልድዬ ነው ሚስጥር ለመኖሬ ትናንት የጠበቀኝ አለ ከኔ ጋራ በፈረሰው በኩል ቤቴን እየሰራ ከጽኑ ሐዘኔ እንባዬን የሚያብስ የነፍሴ ቤዛዋ የናዝሬቱ ኢየሱስ የድንግል ማርያም ልጅ የናዝሬቱ ኢየሱስ ደጅን እያንኳኳ ተመላልሶ ቤቴ ሰላም እንዴት ናችሁ? ጉድለቴን ሞልቶታል እንዲያበራ ፊቴ ትናንትን አሻግሮ ያበቃኝ ለዛሬ ስሙ ድልድዬ ነው ሚስጥር ለመኖሬ ትናንት የጠበቀኝ አለ ከኔ ጋራ በፈረሰው በኩል ቤቴን እየሰራ ከጽኑ ሐዘኔ እንባዬን የሚያብስ የነፍሴ ቤዛዋ የናዝሬቱ ኢየሱስ የድንግል ማርያም ልጅ የናዝሬቱ ኢየሱስ እንዴት ናችሁ? እስቲ ገባ ብላችሁ ጻፍ አድርጉት።
ጻፍ እስቲ እኔ እንጃ ከዚህ በፊትም እንደዚህ ሰርቻለሁ አልሰጠኝም። አንዳንድ መዝሙር ረዘም ያለ መዝሙር ላይ ነው ኮፒራይት የምሰጠው እንጂ እንደዚህ አጠር ያለችው ላይ አይሰጥም። ግን ከዚህ በፊትም ሰርቻለሁ። እንዴት ነሽ? እንኳን በሰላም መጣሽ። ዌልካም ብያለሁ። እንዴት ናችሁ? እንኳን በሰላም መጣችሁ። ዌልካም እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ቤቱን ላይክ እያረጋችሁ ላይክ አድርጉልኝ እስቲ። ሰላም እንዴት ናችሁ? እንኳን በሰላም መጣችሁ ዶሴ። ቤቱን ላይክ እያረጋችሁ ገባ ብላችሁ እስቲ ኮሜንት ጻፉልኝ። 3 ሰው ይታየኛል፣ ማን እንደመጣ ግን አይታወቅም። ኮሜንት ጻፉና እንዴት ማን እንደሆነ ሰላም ልበች ስለላችሁ ነው፣ ላመሰግናችሁ ነው። እንኳን በሰላም መጣችሁልኝ። እስቲ ጸጉራችሁ ወደ ኋላ እንደኔ የሸሸ ሰው ካላችሁ መድኃኒቱ ምንድነው? እሱ ወደ ፊት ለፊት የማይመጣ ማለት ነው። እስቲ መድኃኒቱን ንገሩኝና። ጸጉሬ ወደ ኋላ ልም ብሎ ሄዷል። ሻሽ ይሁን ምን እንደሆነ አላውቅም። ግን እንግዲህ አረብ ሀገር ሻሽ ከራሳችን ላይ አይወርድም። እሱም ይሆናል ሙቀትም ይሆናል። እንግዲህ ምንም እንደሆነ አይታወቅም። በቃ ጸጉሬ ወደ ኋላ ነው የሚሄደው። ምን ይደረጋል እንግዲህ። ዌልካም እንኳን ሰላም መጣችሁ። እንደናችሁ ሰላም።
እኔ ጋር ሁሉ ሰላም ነው። ቤቱን ላይክ እያደረጋችሁ እስቲ ኮመንት ጻፉልኝ ማን እንደሆነ ለማወቅ ማለት ነው። ኮመንት ጻፉ አድርጉልኝ። ሀይ እንዴት ናችሁ? ሰላም እንዴት ናችሁ? ማን እንደመጣ አይታወቅም። ኮመንት ጻፉልኝ። ማን እንደመጣ ለማወቅ ነው። ሀይ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ቤቱን ላይክ እያደረጋችሁ እስቲ ኮመንት ጻፉልኝ። ማን እንደመጣ አይታወቅም ለማወቅ ዌልካም ብያለሁ። እንኳን በሰላም መጣችሁ። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ቤቱን ላይክ እያደረጋችሁ አዳዲስ ከሆናችሁ ሰብስክራይብ እያደረጋችሁ
ቤተሰቡ ነው። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም። ቤቱን ላይክ እያደረጋችሁ አዳዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስቲ ኮመንት ጻፉልኝ። ኮመንት ጻፉና ማን እንደመጣ ለማየት ማለት ነው። እንግዲህ አሁን ትምህርት ተጀመረ። የልጆች ልብስ ማታ ግድ ነው ተኩስ። የኩሽና ስራ አልቆ ልብስ ላይ ግድ በዚህ ሰዓት ልብስ ላይ ተማሪ ያላቸው ልጆች እንግዲህ ግድ ነው። እንግዲህ ፈጣሪ እግዚአብሔር ወደ ሀገራችን በሰላም መልሶን እረፍት እስከምናረግ ሰዓት እና ጊዜ የለውም የነሱ ስራ። እንግዲህ ፈጣሪ ይርዳችሁ ይርዳን እላችኋለሁ ቤተሰብ። እንግዲህ ምን ይደረጋል እንግዲህ ኢትዮጵያን ብትሆኝ እኮ እሳት ሰሪያት በይምብል ቢሆንም በቤትሽና በሰው ቤት የምሰራ ስራ ይለያል ለማለት ነው እንጂ ሀገራችን ላይም ሳንሰራ እንኳን ሳንሰራ ተውትና ሰርተን ራሱ ኢትዮጵያ ላይ ከባድ ነው። ግን ምን ይደረጋል ሁሉንም ሀገራችን ይሻላል። መልካም ብያለሁ። እንዴት ናችሁ? በሰላም መጣችሁ? ቤቱን ላይክ እያደረጋችሁኝ እስቲ ሁሉንም ሀገራችን ይሻላል። ምን ቢሆን ነበር የሚባለው አባባሉ ጠፋብኝ። እንግዲህ ሀገራችን ይሻላል ለማለት ነው። ከሰው ቤት የራስሽ ቤት ላይ ብትሆኚ የተሻለ ነው። እንቅልፍም እያወጣ ነው እንግዲህ እንቅልፍ መጣ እየንከራደደኝ ነው። እንቅልፍ መጣ። ለመተኛት ደግሞ አይቻልም። ለምን? ልብስ ተኩሱን አልጨረስኩም። ለላይፍ ሳይሆን ልብሱን አልጨረስኩም። እንደዚህ ስቀርበው ብዥ ይላል። ወደኋላ ስመለስ ደግሞ ትንሽ አሪፍ ነው መሰለኝ። ግን ድምጽ አይሰማም ብዬ ነው ወደ ፊት ለፊት የምቀርበው።
ጠጋ የሚለው ማለት ነው። እና ልብስም እየተኮስኩኝ ነው ድምጼም ተወሰነ ለማለት ነው። እንግዲህ ዩቲዩብም ደግሞ የሰውን ፊት እንደዚህ በፊት ካልወጣችሁ እያለ ነው አሉ። ሌላ ቪዲዮ ሌላ ፎቶ ምናምን ከምታረጉ እንደዚህ በፊታችሁ በቪዲዮ እንደዚህ ላይፍ ላይ ስትሰሩ ብትወጡ አሪፍ ነው እየተባለ ነው። እንግዲህ ራሱ ዩቲዩብ ነው ይሄን የሚያዘው። እንግዲህ ትዕዛዙ ይሄ ከሆነ ችግር የለው። ፊታችን ላይ ምን አለ ንጹህ ነው። ጥቁርም ብንሆን ጣጣ የለው። ምንድን ነው ፊትሽን ሳይ እያለ ያስቸገረችኝ። እኔ ደግሞ እንቅልፍ መጣ። አንድ ሰዓት ለመስራት ነበር የተቀመጥኩት፣ ግን እንቅልፍ እያከራደደኝ ነው። ሰዎች እዚህ ስር ደግሞ ያመመኝ ነው። ምን እንደሆነ አላውቅም፣ ግን ያመኛል። እዚህ ሳይሆን እዚች ጋር በጎን ማለት ነው። በጣም ያመኛል። እስቲ የኔን ቪዲዮ የምታዩት ዶክተሮች ምናልባት አጋጣሚ ነው እናንተ ያደረሰ እዚች ጋር የሚያመው ምንድነው? ይሄ እንደምስል በጣም እያመመኝ ነው። ዶክተሩን ባትሆኑ የምታውቁ ሰዎች ካላችሁ እስቲ ንገሩኝ። ችግር የለውም እና ንገሩኝ እስቲ ምንድነው? በጣም እያመመኝ ነው እውነት። ቶንስልም ለማለት ቶንስል አይደለም፣ በውስጡ ምንም ውስጥ ጎሮሮዬ ውስጥ ምንም አያመኝም። ግን ይሄ በቃ ጆሮዬና እዚህ ጆሮ አካባቢና ከዚህ ወደዚህ ምናምን ማለት ነው። እሱን ነው የሚያመኝ እና ምን እንደሆነ የምታውቁ ሰዎች ካላችሁ በኮሜንት ጻፍ ብታረጉልኝ በትህትና ጠይቃችኋለሁ። አጋጣሚ ደግሞ ዶክተሮች እንግዲህ የኛ ቪዲዮ ለማየት ጊዜ የላቸው። ምናልባት ከደረሳችሁና ካያችሁት እስቲ ምን እንደሆነ ብትጽፉልኝ ደስ ይለኛል እላችኋለሁ። እና እንደዛ ነው። ሰዎች ይሄ ሁሉ ትምህርት ቤት የሚሄዱት ልጆች ናቸው የሚለብሱት ጠዋት ማለት ነው። 5 ሰዓት ላይ ማለት 11 ኢትዮጵያ። ይሄ ሁሉ ልብስ ስንት ሰው መሰላችሁ የሚማረው? 4 ሰው አለኝ የሚማረው ተማሪ ማለት ነው። እና የአራቱን ሰው ልብስ ከትምህርት ቤት ሄዶ ከተመለሱ አንዳንድ ብቻ ነው ያላቸው። እንግዲህ ከተመለሱ አጥቤ አድርቄ ተኩሼ ካልተኛሁት መከራ ነው። ተማሪ ያላችሁ ልጆች ታውቃላችሁ ይሄንን፣ እናንተ አላስረዳም። ተማሪ የሌላችሁ ሰዎች ደግሞ ፈጣሪን የረዳችሁት ጣሪያችሁን መስግኑት። እናንተ ተማሪ ልጆች የሌላችሁ ሰዎች ማለት ነው። እኛ እንግዲህ ተማሪ ያለን ልጆች ተቸገርን፣ ጨነቀኝ፣ ጠበበኝ እንላለን። እንግዲህ እኔ ካውያም ውሃ ካልጠጣች አትሰራ።
ሰላም እንዴት ናችሁ? ቤቱን ላይክ እያደረጋችሁልኝ ሰብስክራይብ አዳዲስ ከሆናችሁ ማለት ነው። እስቲ ኮሜንት ጻፉልኝ። ማን እንደመጣ አይታየኝም። ኮሜንት ጻፉልኝ እስቲ። ሜክ ፎር ሚ ላይክ ሰብስክራይብ ራይት ኮሜንት። ዌልካም ቤተሰብ እንዴት ናችሁ? እንኳን በሰላም መጣችሁ። ሰላም ናችሁ? እስቲ ኮሜንት ጻፉልኝ ማን እንደመጣ ለማየት እና ቪዲዮ ላይክ እያደረጋችሁ ላይክ ሳታረጉ እንዳትወጡ። አዳዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ቤተሰቡ ነው። ኮሜንት ጻፉልኝ መልሳለሁ። ሰዎች እናንተ አካባቢ ብርድ እንደዚህ ያለ እና ደግሞ ጉንፋን የለቀቀ የዘንድሮ ብርድ ከመግባቱ ጉንፋን የለቀቀ ለምን እንደሆነ የኔ በቃ ወረርሽኝ ነገር እንደ ኮሮና እንደ በፊቱ ኮሮና ማለት ነው እንደሱ አይነት ነው ወረርሽኝ ነገር የለቀቀ። እኔ ብቻ እግዚአብሔር ተመሰገነ ይሁን እስካሁን አልያዘኝም። በቃ ቤቱ ሁሉ ሆ እያሉ ነው የሚሄዱት። በጣም ሳይው ወደዛ እነሱ ላይ ሳይው ራሱ በጣም እያስፈራኝ ነው። እግዚአብሔር ይጠብቀኝ እንግዲህ ከነሱ እንጃ። አንድ ቤት ውስጥ በቃ ጉንፋን ከገባ እኔ በጣም ነው የምፈራ። እኔ ጉንፋን ደግሞ በጣም ነው የማይደክመኝ። እና እንዴት ነው እስቲ በጣም እንደናንተ አካባቢ ያላችሁት እንዴት ነው ጉንፋን? እና በጣም ብርድ በጣም ከባድ ነው ዘንድሮ። ገና ከመጀመሩ ክረምት ገና ከመግባቱ በጣም ይበርዳል። እኔ እንጃ ግን እኔ አንድ ወር ሊሆነኝ ሙከይፍን ካጠፋኝ አንድ ወር ሊሆነኝ ነው። እና በቃ በጣም እየበረደኝ በዛ ላይ ሁለት ልብስ ለብሼ ይሄማ በጣም እግዚአብሔርን እንደዚህ ደርቤ ራሱ በጣም ያበረደኝ ነው። ብርዱ በጣም አልቻልኩትም። እና ጉንፋን የፈራሁት የብርዱስ እንግዲህ ልብስ ትደርባላችሁ። የጉንፋው ነው ከሩቅ ያስፈራኝ። የጉንፋን እንዴት ነው የምናረገው? ሰላም እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ቤቱን ላይክ አድርጉልኝ። ላይክ እያደረጋችሁ አዳዲሶች ከሆናችሁ ሰብስክራይብ አድርጉልኝ።
ሰላም እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ቤቱን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንዴት ናችሁ? ብርዱ እንዴት ይዟችኋል? ዘንድሮ ብርድ በጣም ይከብዳል። እንዴት ናችሁ? እስቲ እናንተ ጋር እንዴት ነው? እንቅልፍም መጣ እንግዲህ አንከራተተኝ ተኛ መሰለኝ ተዝቼ በማለት ደግሞ 1 ሰዓት ይሙላል። ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እግዚአብሔር ይመስገን ይሁን። እንዴት ናችሁ ቤተሰብ? ቤቱን ላይክ እያደረጋችሁ ሰላም እንዴት ናችሁ? እንኳን በሰላም መጣችሁ። ቤቱን ላይክ አድርጉልኝ። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ምን እንደሆነ አላውቅም፣ ግን ላይፍ ላይ ስለገባሁኝ መሰለኝ እንቅልፍ አንከራደደኝ ዛሬ። እንዴ የዚህም ፍራቻ ነው ማታ ማታ ላይፍ ማልገባ። ቀን ስገባ ደግሞ ማንም ጎራ ብሎ አያየኝም። ከዛ አስጣልቶኝ ተዋልኩኝ። አሁን ደግሞ እስቲ ወደ ማታ ልመለስ ብዬ ወደ ማታ ተመለስኩኝ። ማታ በዚህ ሰዓት ነበር በፊት የምገባ፣ በዚህ ሰዓት ነበር። በዚህ ሰዓት ስገባ ሰው ይመጣልኛል። ከዛ እንቅልፉን እንትን ብዬ ወደ ቀን ጠዋት ምናምን ጀመርኩኝ። በቃ ሰው አይመጣም፣ ሰው ቢዚ ይሆናል ጠዋት። እስቲ በዚህ ሰዓት ለሞከር ብዬ እንቅልፉ ደግሞ አንከራደደኝ። አሁን እንደምንም ብዬ 1 ሰዓት ሞልቼ አንድ ብቻ ከአንድ በላይ አልችልም። አንዷን ሞልቼ ልተኛ። ነገም ደግሞ ጠዋት ስለምነሳ ሰላም እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ቤቱን ላይክ አድርጉልኝ። ገባ ገባ እያላችሁ ኮሜንት ጻፉልኝ። ቤቱን ላይክ አድርጉ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉልኝ። ብቸኝነት ነው እንደዚህ በእንቅልፍ እያንከራደደኝ። ሰው ቢኖር የሚያዋራኝ ሰው ቢኖር እንዲህ አይደብረኝም ነበር። ዌልካም፣ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ቤቱን ላይክ እያደረጋችሁልኛል። ላይክ ኮሜንት ጻፍ አድርጉ።
ሀይ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ሰላም ነኝ። ቤቱን ላይክ እያደረጋችሁልኝ እስቲ ኮመንትም ጻፉ። ማን እንደመጣ ላይ አይታየኝም። ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቤቱን ላይክ አድርጉ እስቲ ኮመንትም ጻፉና ማን እንደመጣ ልወቅ። ስለ ጉንፋን አወራን። ጉንፋን መጣ መሰለኝ። እኔ እንግዲህ ስፈራ ጉንፋን ይዘኛል። ወዲያው እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን ሁሉ ሰላም ነው። ቤቱን ላይክ አድርጉልኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተባበሩኝ። አዲስ ነኝ፣ አበረታቱኝ። ላይክ ሰብስክራይብ ፎር ሚ ቴንክ ዩ። ሳታረጉም ማለት ነው ወጣችሁ ራሱ እናመሰግናለን። ወደ ቤታችን ጎራ ስላላችሁ እናመሰግናለን። 10 ሰው 15 ሰው ይታየኛል፣ ግን ላይክ የለም። ምንድነው ዛሬ? ላይክ አድርጉ። ብዙ ሰው ነው የምታየኝ፣ ግን ላይክ የለም። ሰላም እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ቤቱን ላይክ እያደረጋችሁልኝ፣ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤቱን ላይክ እያደረጋችሁ እስቲ
ዌልካም እንኳን በሰላም መጣችሁ። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ቤቱን ላይክ እያደረጋችሁ ኮመንት ጻፉ። እስቲ ማን እንደመጣ አይታየኝም። እንዴት ናችሁ? ሁሉ ሰላም? ከመቼ ገባሁኝ፣ እንቅልፌም እያንከራደደኝ ነው። እስቲ አዋሩኝ ገባ እያላችሁ ገባ እያላችሁ እስቲ አዋሩኝ፣ አጫውቱኝ። ብቻዬን ሆኜ ደብሮኝ ነው እንጂ ስራ ጠልቼ አይደለም። እንቅልፌ መጣ፣ ግን ብቻዬን ስለሆንኩኝ ደበረኝ። ከማን ጋር ላውራ? እንደዚህ ብቻዬን ስለፈልግ ደግሞ እንጃ ደበረኝ እና አዋሩኝ። ገብታችሁ በኮሜንት ጻፍ እያደረጋችሁ አዋሩኝ፣ አጫውቱኝ እስቲ። በር ላይ ደርሳችሁ ከምትመለሱ ውስጥ ገብታችሁ እኔን ታጫውቱኝ ምን አለባችሁ? እስቲ ቤቱን ላይክ እያደረጋችሁ ገብታችሁ በኮሜንት አጫውቱኝ እስቲ። ደብሩኝ፣ ትቼ ልወጣ ነበረ። እስቲ ከሰው ከገባ ያጫውቱኛል ብዬ እናንተን እየጠበቅኩኝ ነው እና በኮሜንት አዋሩኝ። ኧረ ችግር የለውም ብታዋሩኝ፣ ላይክ ብታረጉ ችግር የለውም እኮ። ችግር ያለ መስሏችሁ ነው? የለም፣ የሆነ ችግር የለም። ኮሜንት ጻፍ እያደረጋችሁ አዋሩኝ። ዌልካም እንኳን በሰላም መጣችሁ። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ክብሩ ለመድኃኔዓለም ይስፋ። እንዴት ናችሁ? ሁሉ ሰላም? ቤቱን ላይክ እያደረጋችሁ ገባ በሉ እስቲ። ለመደበሪያ ብዬ እሱን ማስቀመጥኩኝ። ልብስ ማስጨረስ አይደለችም፣ ለታሪክ አይደለችም። ዌልካም ብያለሁ። እንዴት ናችሁ? ሁሉ ሰላም? ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እስቲ ገባ እያላችሁ አጫውቱ። ደብሮኝ ሊወጣ ነው፣ እንዳልወጣ እስቲ አበረታቱኝ። ጨዋታ ዌልካም። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ሰላም ነኝ። ቤቱን ላይክ እያደረጋችሁ ገባ በሉ እስቲ። ላይክ አድርጉልኝ። እንዴት ናችሁ?
ዌልካም ቤተሰብ እንዴት ናችሁ? ቤቱን ላይክ እያደረጋችሁ ሰብስክራይብ አድርጉ። ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ገባ ገባ በሉ። እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ልብስ እየተኮስኩኝ ነው እናታችሁ በዚህ ሰዓት። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ቤቱን ላይክ እያደረጋችሁ ገባ ገባ እያላችሁ ኮመንት ጻፉ እስቲ። ገባ ገባ ኮመንት ጻፉ። ጻፍ አድርጉልን፣ ጻፍ አድርጉልን፣ ጻፍ ችግር አለው ጽፉ፣ ጻፍ ችግር አለው ጽፉ፣ ጻፍ ችግር አለው ጽፉ ችግር
ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ቤቱን ላይክ እያደረጋችሁልኝ ተባበሩ። ሰላም እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ቤቱን ላይክ እያደረጋችሁልኝ ኧረ ላይክ አድርጉልኝ እስቲ።
እንዳይልሽ። ሰላም እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ቤቱን ላይክ እያደረጋችሁ ሰብስክራይብ አድርጉ። አዲሶች ደግሞ ሰብስክራይብ እያደረጋችሁ አይ ቤተሰብ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም እግዚአብሔር የተመሰገነ ይሁን። ቤቱን ላይክ እያደረጋችሁልኝ ሰላም ሰላም እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ቤቱን ላይክ እያደረጋችሁልኝ ላይክ ሰብስክራይብ አድርጉ። አዳዲሶች ሆናችሁ አዋግባ እያላችሁ ኮመንት ጻፉ። እስቲ ማን እንደመጣ አይታወቅኝም። ሰላም ሰላም እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ቤቱን ላይክ እያደረጋችሁልኝ እንዴት ናችሁ?
የነበረን ቆይታ በጣም አሪፍና ደስ የሚል ጊዜ ነበረ። በነበረን ቆይታ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን እና ቤቴን ጎራ ያላችሁት ሁሉ በጣም አመሰግናለሁ። ስልኬ ሞቆ ዝጊ ላይፉን እያለኝ ምልክት እያሳየኝ ነው እና በጣም አመሰግናለሁ። በዚሁ ልዘጋና ላይፉን በዚሁ ልቋጭ ፈልጋለሁ። በጣም አመሰግናለሁ ሁላችሁም። መልካም ቆይታ ይሁንላችሁ። በድጋሚ እስከምንገናኝ መልካም ቆይታ ይሁንላችሁ። በርቱ። በጣም ነው የማመሰግነው። ወደ ቤቴ ጎራ ያላችሁት ያበረታታችሁኝ፣ ላይክ ያረጋችሁልኝ በጣም ነው የማመሰግነው። መልካም አዳር። ላይክ አድርጉልኝ። ላይክ አዲስ ከሆናችሁ ሰብስክራይብ እያረጋችሁልኝ። ልዘጋ ነው። 3 ደቂቃ ብቻ ነው የምቀረኝ። ከ20 ሲሆን እዘጋለሁ።